ملات أسوأ لود مني ملات أسوأ ليش لمن واي ما في فكر ما يفكر ملات أسوأ بدن بينو بتولو يموتان እንዴት ነው ቶሎ የሚሞተው? ይኸው ረጅም ዓመት እንዴት ነው በመላጣ ላይ ደነችና ህዝባዊ ዓመት አንተ በስነስርዓት አሁን አንተ 30 ዓመት ወይም 35 ዓመት ነክ ግን ይኸውልህ አሁን ትንሽ ነው የቀረክ ዝጥሞት ቀርበሃል አይ ሌላ አንቺ መሞትን የገለጽበት ሌላ ፐርሰናል የሆነ ኢንቲቲ ይኖርሻል እንጂ ሰውየው ይሞታል አይሞትም በፈጣሪ እጅ ነው ያለው። ሌላ የሚሞት ነገር ካለ እንደዚህ ፈጣሪ ብቻ ማረከፈለሽ ነገር ይላል። ለፈጣሪ ብቻ የካናዳ ብርድም ገደለኝ እስቲ አይ መላጣ የሚደብርሽ ለምንድን ነው? አሁን አንድ የሆነች ልጅ ነግራኛለች የራሷን ምክንያት። ለምሳሌ መላጣ ወንዶች እርግብግቢታቸውን ንፋስ ሲመታቸው ማሰብ አይችሉም አለች። ይኸውልህ እውነቷን ነው። አሁን ለምሳሌ ዝናብ ቆይ አንተ አሁን ለምሳሌ አሁን የሆነ ነገር ስትናገር ጸጉር ላይ ነው የሚቆመው። የሆነ ነገር ስትናደድ ጸጉር ነው የሚከለክለው። የሆነ ነገር ሲመታ ጸጉር ላይ ነው የሚመታው መጀመሪያ። ይሄ ልቅቀው ሲያደርገው አናቱ፣ ንፋሱ ሲመጣ አናቱ፣ ዝናቡ ሲመጣ አናቱ፣ ነገር ሲመጣ አናቱ ልክ ስጋው ላይ ቁጭ የሌሎቹ ሊባራ ጎፈሮቹ ጎፈሬ ላይ ግጭ ሲያወሩ ጎፈሬ ስር ሲመጣም ጎፈሬ ስር አዋራ ሲመጣ አንተ አካላት ላይ ነው ሆነ ንፋስ ሲመጣ ብዛው ላይ ያርፋል። ስለዚህ ይሄ ሰውነታችን እንትን ስለሆነ ግንግቻ ስለሆነ ይገባል። በቃ ሁሉም ነገር ይገባል። ወዳው ነው እንትን የምትለው ትናደዳለህ። በቃ ቶሎ ነው የምታስበው፣ ቶሎ ነው የምትናደደው። ጭንቅላ ይሄ መላጣ አንድ ሰውዬ ትምህርት ቤት ውስጥ 5 ክፍል ውስጥ የኔ ማምር መላጣ ነበረ። እኔ ጭቅጭቅ የሱ ጭቅጭቅ ነው። እኔ መላጣ አልወድም። እኔ መላጣ ወንድ አልወድም። እኔ መላጣ ናት እንዳው እሱማ ጸጉር አለው እሱ እኮ ዝም ብሎ ሲከራከር ነው። አይ እኔ የምለው መላጣ አሁን ለምሳሌ እኔ መላጣ ኮምፕሊት መላጣ ኖርማል መላጣ አይደለም። ኖ መላጣ አይደለም። መላጣ ነው ይሄ ስቶፍ ለሊቷን አበላሸባት። እቺ የምትስቀዋን ኢሞጂ ነው የሚመስለው። ወይኔ መሌ መጣ መለስ ዜናዊ ነው ልክ። ወይኔ መሌ ግን አንዳንዴ ምን አለ መሰለሽ እውቀት ነው ይባላል። አሁን ይቅርታና አያቴ ሲያሳድገኝ እሱም መላጣ ነው ምን ይለኛል ደደብና ደሃ አይመለጥም ይለኛል። ምን ሆኖ ግን ምን ሆኖ ነው ግን ደስ ይላል። ተፈያለ ምን ሆኖ ነው ግን ማለት የምሬን እኮ ነው። አሁን ለምሳሌ ምን የሚባል አባባል መሰለህ እኮ ቲጂ ፈጣሪ የሚወደውን ነው ገለጥ አድርጎ የሚያዩ ይባላል። ገልጦ አይቶት ነው ፈጣሪ። አዎ ገልቦኝ ነው። እኔ እኮ ያሳሰበኝ ሁሉም ነገር ምን ሆኖ ነው ግን ገረመኝ። ምን ሆኖ ነው ግን መልስ ምን ሆኖ እንደሆነ አላውቅም። ትላንትና ነበረ ዛሬ ስንነሳ እንቅልፍ የለም። ድምጥማጡ የለም። ድምጥማጡ ኮምፕሊት ማለት እኔ የምለው ሹፌርና መላጣ ሰው በደንብ ፍቅር ያበዛሉ። እውነት ነው። በሌላ ዞር አመጣቸው ማለት ለምሳሌ አባዋላ ሹፌርና መላጣ ሴት ያበዛሉ። ሹፌርና መላጣ ሰው ፍቅር ያበዛሉ ማለት የሆነ ትንሽ ስፔሲፋይ አድርገው አዎ ሹ ይላል አውቆ ማለት
ለምሳሌ አሁን ሹፌሩ ማለት ነው ለፍቅር ይሾክላል፣ ቶሎ ለማገኘት ይፈቅናል። ቶሎ አንተም እንደዛ ነው። አሁን መላጣ ሰው እንደዛ ነው አሉኝ። እውነት ነው። እና ካላገኘ መንዘባዘቡ ምን ዋጋ አለው? ለአንዳንድ ሰው ጸጉር ያለ ሰው ምን ታደርጋለህ መሰለህ? ጸጉር ያለ ሰው እንደዚህ ያደረገ እኔ ማውራት ተሻገራል እንደዚህ ይላል። ጸጉር ያለ ሰው የፈረሰ ሰው እንደዚህ እያለ ነው የሚያወራው። ለምሳሌ እንደዚህ ጎጅባል ነው። አሁን ጸጉር መጠቅለል ጎጅባል። አሁን እንደዚህ ያደረገ ነው የሚያወራ። ማውራት ፈርቶ ለምንድን ነው? እሺ አንድ ነገር ልንገርሽ። ለምንድን ነው እነዚህ ታዋቂ ሰዎች ትልልቅ አርቲስቶችን ታያቸው፣ ባለስልጣኖች፣ ቢሮ የሚሰሩ ሰራተኞች እያንዳንዱ ጸጉራቸውን ማሳደግ የማይፈቀድላቸው ወይም ደግሞ እንደ ባህል ጸጉራቸውን መቆረጥና ማሳጠር ለምን ባህል ያለ እንዲያስቡ ነው ታስባላችሁ እኮ ማለት ነው። ስለዚህ ትክክል ነኝ ማለት ነው። ደደብና ድሀ አይመለጥም እኮ። ያ ሰውዬ እኮ እንዲህ እየቋጠረ ምንድን ነው የሚያስበው? ማውራት ስለሚፈራ እንደዚህ ጸጉሩ እንደዚህ ያደረገ ነው የሚያወራው። እናንተ አሁን ቶሎ ነው የምታወሩት። ለምን መላጣ ሰው የሚያስፈራራኝ ታውቃለህ? እኔ በቃ ቶሎ ብሎ ነው ፍቅር እኔ እንጃ ፈራው። የሚጠቀልለውም ነገር የለውም፣ ምንም ነገር የለም። አለቱ ቶሎ ነው አንድ ሺህ ታውቃለህ። በቃ መልስ አለ። ተደወለ ገዛችለት። ስልክ እኮ ነው የገዛችለት። ኧረ ፋራው ነው። ፋራ ተደውሎበት ነው ሚስቷ። ወይኔ ጉድ! አይደለም እሱ ነው እንትና ክሬዚ ነው። ኦኬ እሱ ነው ምስኪን ሹፌር አይደል? ሹፌር እኮ ነው። ለዛ ቆሞ ቀረ ምስኪን። ወይኔ አንተ ምን አይነት ነህ? ከየት ነው የመጣው? አሁን ይመለሳል። አስገባሉ ተይቷል። ማን እንደደውል ደግሞ ሁሌ ሲመጣ እንደዚህ ደወለ። እዚህ ውስጥ ነው ያለችው። ለምንድን ነው ቆይ እንደዚህ መሆኑ? ተኛ ልጅ ኧረ አለች ማማዝና ይሽ ኧረ በእጇ እኔ ጋር ያለው እንጃ። እስኪ ልስራበት። ምን ማለት ነው? ምንድን ነው የምትሰራበት? እጇ ያንተ ጋር ነው። ልስራበት። ጠይቄት አንዳንዴ እኔንም ለቀቅ እያደረግሽ ተጫኝ ሰው። እኔ የምለው ቆይ ትዳር ማለት እኮ እሳት ማለት ነው። እናንተ ፈንጂ ላይ መቆም ነው። ኧረ ቡም ነው ይሄ፣ ቦምብ ነው። አሁንም እንስት የጻፈች ነው። ቆይ ትመጣ ፈረደብኝ። ጨግራዳ ላይ ናት።